ብዙዎቻችን በችኩር ፊልም የምናውቀው የቱርኩ ዕውቅ ተዋናይ ኤርከን ኮልቻ ወይም ደግሞ አብዛኞቻችን እኛ በምናውቀው ቮርቶሉ ሳደቲን በሀገረ ቱርክ ዕውቅ ስመገናና ሙዚቀኛ፣ እግር ኳስ ተጫዋችና ሀገራችን ኢትዮጵያን ብሎም መላው የአፍሪካና የዓለማችን ሀገራት አጃይብ ያስባለ ተዋናይ ነበርም። ቮርቶሉ ከሀገሩ ቱርክ ባሻገር ለዓለም አቀፋዊ ዝናና ስም ያበቁ ስራዎች በአብዛኞቹ ሶስት እንደሆኑ ይነገሩለታል። ምንም እንኳን እኛ አብዛኞቻችን ኢትዮጵያውያን እንድናቀው ያደረገን ችኩር ተከታታይ ድራማና ኦላን ኢስታንቡል እንዲሁም ሶስተኛው ኢላን ሂኪያስ የተሰኙ ድራማዎች ከ11 በማያንሱ ቋንቋዎች ላይ በመተርጎሙ በዓለም ዙሪያ ተወዳጅነትን ሊያጎናጽፍለት ችሏል። ኤርከን ወይም ደግሞ ቮርቶሉ በሚሰራቸው ተከታታይ ድራማዎች እጅን ባፍ አስጨብጦ ከማስገረሙ በላይ በድርሰትና ዳይሬክቲንግ ስራዎች ላይም ተክኖበታል። ነገር ግን አንዳንዴ ህይወት ከተወለድንበት ጊዜ ጀምሮ እስከ ለተሞታችን ድረስ በምቾት ተደላቀል ልንኖር እንደማንችል በህይወታችን ሀብት ብቻ በቂ አለመሆኑን ለማስረዳት ይመስላል የሰሞኑን የቮርቶሉ ሳደቲን ሁኔታ። ታዋቂው ተዋናይ፣ ዳይሬክቲንግ፣ ደራሲና በኳስ ጨዋታ አፍቃሪነቱ የሚታወቀው ቱርካዊ ተዋናይ ኤርከን ሰሞኑን ቬሪፋይ በሆነው በኦፊሻል ኢንስታግራም ገጹ ላይ ባጋራው ቪዲዮ ላይ መመልከት እንደቻልነው ያ ልክ እንደ ፀሐይ የሚያበራው ፊቱ እጅግ በሚያስደነግጥ መልኩ ግርማ ሞገሱ ጠፍቶ ያ ጸጉሩን ያየ ሁሉ እጁን የሚቆረጥምለት ልክ እንደ ጎርፍ እንደወሰዱ አዝመራ አልፎ አልፎ ብን ብን የሚሉ ጸጉሮች ብቻ የሚታዩበት ሆኗል። ፊቱ ውልቅልቅ ብሎ በመታየቱ በርካታ አድናቂዎችንም ሐዘን ውስጥ ከቷል። ዛሬ ስለ ተወዳጁ ተዋናይ ኤርከን ወይም ደግሞ ቮርቶሉ ሳደቲን በተለያዩ ገጾች ላይ ተጽፈው ያገኘናቸው መረጃዎችን አጠናክረን ወደ እናንተው ቀርበናል። ሰላም ጤና ይስጥልን። ይህ ዲአይኤክስ ዩቲዩብ ቻናል ነው። በዚህ ቻናል በዓለማችን ላይ የተከሰቱ ሁነቶች፣ ወቅታዊ፣ አስገራሚ፣ አሳዛኝና አስተማሪ መረጃዎችም፣ ክስተቶች፣ ታሪኮች ይቀርቡበታል። በቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝንም። በሙሉ ስሙ ኤርካን ኮልክ ኮንስታንትሊ በመባል የሚታወቀው ቮርቶሉ እንደ አውሮፓውያን አቆጣጠር ግንቦት 16 1983 በቱርክ የዕደ ጥበብ ከተማ በሆነችው ቡርሳ ለቤተሰቡ ሁለተኛ ልጅ በመሆን ወደዚህ ዓለም ጎራ ሊል ቻለ። አስተዳደጉ እንደማንኛውም የቱርክ ሕፃን በሚያስገርም እንክብካቤና ምቾት ነበር ይላሉ የተጠቀምናቸው መረጃዎች። እድሜው ለትምህርት በደረሰ ጊዜ ተወልዶ ባደገበት ቡርሳ ከተማ የመጀመሪያ ደረጃ ትምህርቱን እንደተማረ የህይወት ታሪኩ ያስሳል። ምንም እንኳን ተወልዶ ባደገበት ቡርሳ ከተማ ተማሪ ቢሆንም በወቅቱ በአብዛኛው ይታወቅ የነበረው ቡርሳ ስፖርት ክለብ ላይ በነበረው የጨዋታ ብቃት ነበር ይላሉ። በወቅቱ ማለትም በቡርሳ ስፖርት ክለብ ላይ የአጥቂ ቦታ ላይ በመሆን የአጥቂነት ሚናውን በብቃት በመወጣቱ በትምህርት ቤቱ ክብርና ዝናን እያተረፈ ነበር። ታዲያ በምን ምክንያት እንደሆነም ግልጽ ባይሆንም ከሁለተኛ ደረጃ ትምህርቱ በኋላ በስፖርት ክለብ ላይ የነበረው እንቅስቃሴ እንደቀነሰ ይነገርለታል። በሲናን አርትስ ዩኒቨርሲቲና በሌሎች ዩኒቨርሲቲዎች የከፍተኛ ደረጃ ትምህርቱን አጠናቀቀ። ቮርቶሉ ሳደቲን የከፍተኛ ደረጃ ትምህርቱን እየተከታተለ በነበረበት ወቅት በቡርሳ ስፖርት ክለብ ላይ የነበረውን ግንኙነት ሙሉ ለሙሉ በመተው ወደ ትወና ሊገብ ችሏል። ነገር ግን እግር ኳስን በደንብ ያፈቅር ነበርና ሜዳ ላይ ገብቶ ኳስ ባያሽከረክርም ባይጫወትም እንደ አውሮፓውያን አቆጣጠር ከ1999 እስከ 2001 በአልካራ፣ ከ2016 እስከ 2018 በኩኮይ ስፖርት፣ ከ2018 እስከ 2021 በባታ ስፖርትና ከ2021 ጀምሮ በኮችነትና በተለያዩ ስራዎች ላይ ተሳትፏል ይባልለታል። ቮርቶሉ ወደ ትወና የገባው በጓደኞቹ ውትወታ እንደነበር ባንድ የመዝናኛ ፕሮግራም ላይ ሹክ ብሏል። ቮርቶሉ የመጀመሪያውን የትወናው ስራውን ከጓደኞቹ ጋር በሆነ በትምህርት ቤት መድረክ ላይ ያቀርቦ ነበር። የኮሜዲ ስራ ያኔ የመጀመሪያ ትወናውን መድረክ ላይ ሲያቀርብ ከህዝቡ የተቸረው አድናቆት መቼም አይረሳኝም ይላል ታዋቂው ቱርካዊ አክተር ቮርቶሉ። ከዛን ጊዜ በኋላ በጓደኞቹ ጋር በመሆን በፌስቡክ አካውንት በመክፈት የተለያዩ ስራዎችን ሰርተው ይለቁ ነበር።
በጊዜው የድርሰትን ስራ ሙሉ በሙሉ የሚሰራው ቮርቶሉ እንደነበረም ይገለጽለታል። ከተወሰኑ ጊዜያት በኋላ ቮርቶሉ ማቲን በተሰኘ ተከታታይ ድራማ ላይ የረዳት ገጸ ባህሪን እንዲጫወት ሁኔታዎች ተመቻቹለት። በዚህ ድራማም ተገቢውን ችሎታ በማሳየቱም ስሙም ከወትሮ በላይ ሊያሳውቅ ችሏል። ከማቲ ድራማ በኋላ በርካታ ተከታታይና የቱርኪ ሙቪዎች ላይ መሳተፍ ችሏል። በዚህም 47ኛውን የዓለም አቀፍ ፊልም ፌስቲቫል ላይ መሸለም የቻለ ቱርካዊ አክተር ነበር። ከእነዚህ ተከታታይ ድራማዎች በኋላ ዓለም አቀፍ እውቅና ያሰጠው ኢላን ሂኪያስ በመተወኑ በአሜሪካ በምትገኘው ሎስ አንጀለስ ፊልም አዋርድ ላይ ማሸነፍ ችሏል። እስካሁን ድረስ የነገርናቸው ስራዎችና አዋርዶች ከችኩር ድራማ በፊት የተጎናጸፋቸው ገጸ በረከቶች ናቸው። ቮርቶሉ አሁን እስካለንበት 2025 ድረስ 31 በጣም ተወዳጅነትን ያገኙ ድራማዎችን እንደሰራ ይገለጻል። ችኩር ድራማ ላይ ይሰራ በነበረበት ጊዜ 2018 ላይ ከንሱ ቶንስሉን አግብቶ የአንድ ልጅ አባት ሆኗል። አብዛኞቻችን ኢትዮጵያ እንድናቀው የሆነው ችኩር ድራማ ላይ እንደ ኢሮፒያን አቆጣጠር ከ2017 እስከ 2020 ድረስ በተከታታይ ጊዜያት ይቀርብ ስለነበረ መሆኑ የማይረሳ የቅርብ ጊዜ ትውስታችን ነው። ይህ ድራማ ከሀገራችን ኢትዮጵያ እጅግ ከመወደዱ ባሻገር በበርካታ ሀገራት ቋንቋ ተተርጉሞ ይቀርብ ነበር። በአሁኑ ጊዜ 42 ዓመት የሆነው ቮርቶሉ የድራማ ማጀቢያ ሙዚቃ በድርሰትና በድምጽ እንደሚሰራ ስለሱ የተጻፉ ጽሑፎች ያወሳሉ። ታዲያ ውድ የዲአይኤክስ ዩቲዩብ ቻናል ቤተሰቦች ዛሬ ይህንን ቪዲዮ እንድንሰራላችሁ ያደረገን ከወራት በፊት በኢንስታግራም ገጹ ላይ ባጋራው ቪዲዮ ምክንያት ነበር። ቮርቶሉ ወይንም ኤርከን ከተወሰኑ ጊዜያት ወዲህ የአልኮል መጠጥን ከመጠጥ በላይ በመጠቀምና በተለያዩ ሱሶች መውደቁ ትዝብት ላይ ጥሎታል። ቮርቶሉ ወይንም ኤርከን ከተወሰኑ ጊዜያት ወዲህ የአልኮል መጠጦችን ከመጠን በላይ በመጠቀምና በተለያዩ ሱሶች መውደቁ ትዝብት ላይ ጥሎታል። ለምን ወደዚህ እንደገባ ባይታወቅም ብዙ ጊዜ ክለቦች ላይ ሰክሮ ማየት በብዙዎች ላይ ድንጋጤ ጭሯል። ብዙ ጊዜ ከሶሻል ሚዲያ ላይ ከራቀ በኋላ በለቀቀው ቪዲዮ በሀገሩ መነጋገሪያ ከመሆኑ ባሻገርም ለኛም ከእንደዚህ አይነት ሱስ ራሳችን እንድንቆጥብ አቀረብንላችሁ። ስሜነ ነበርኩ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳም። ሰናይ ጊዜ ተመኘው።